አሜሪካ ከኢራን ምላሽ ዛሬ እየጠበቀች ትገኛለች። የዓለም ሕዝብም በተስፋና በስጋት መሃል ሆኖ የኢራንን ምላሽ እየተጠባበቀ ይገኛል። ይህንን መረጃ ልንገራችሁ። ኮፒ ሊንክ ሼር በደንብ ይደረግ። አሜሪካ የኢራንን ምላሽ እየጠበቀች ባለችበት በዚህ ሰዓት ኢራን አሜሪካን እያደረገች ያለችውን ሻጥር ወቅሳለች። አሜሪካ ለኢራን ላቀረበችው የሰላም ሐሳብ ምላሽ እየጠበቀች መሆኑን የገለጹት የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ናቸው። ሩቢዮ ዛሬ አርብ ተጨባጭ ምላሽ እናገኛለን ብለው ተስፋ ቢያደርጉም በሁለቱ ሀገራት መካከል ወታደራዊ ግጭት አልጠፋም። ምሽቱን ሲታኮሱ አድረዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ በበኩላቸው አሜሪካ ዲፕሎማሲን በወታደራዊ ጀብደኝነት እየተካች ነው ሲሉ ወቅሰዋል። በሆርሙዝ ሰርጥ በነዳጅ ጫኝ መርከቦች ላይም የተፈጸመውን ጥቃት ተከትሎ አርጋቺ አሜሪካን የሻጥረኞች ተግባር እየፈጸመች ትገኛለች ሲሉ ከሰዋል። ፕሬዝዳንት ትራምፕ የተኩስ አቁሙ እንደጸና መሆኑን ቢገልጹም ኢራን ግን ለጫና እንደማትንበረከክ አስታውቃለች። የኢራን ምላሽ ምን ይሆናል? ቸር ያሰማን።